ሰላም ጤናና ፍቅርን የምመኝላችሁ ውድራችሁ ተመልካቾች እንኳን በሰላም ወደ ቻናሌ መጣችሁ። በዛሬው ፕሮግራማችን የምንመለከተው ቃርን የሚያመጡ ምግቦችን በዝርዝር የምነግራችሁ ይሆናል። ቃር ምቾት ማጣትና ህመም ሊያስከትል የሚችል የተለመደ በሽታ ነው። በደረት ላይ ብዙ ጊዜ ከምግብ በኋላ የሚከሰትና ምናልባትም በምሽት እየባሰ ሊሄድ ይችላል። ስትተኙ ወይም ደግሞ ሰውነታችሁ ሲታጠፍ አጠቃላይ ህመሙ ይበረታል እና በአፍ ውስጥ መራር ወይም ደግሞ አሲዳማ ጣዕም ምልክት ስታዩ የቃር ምልክት ይሆናል። የማያቋርጥ ማቅለሽለሽ ወይም ማስታወክ በምግብ ፍላጎት ማጣት ምክንያት ክብደት መቀነስ፣ ጥቁር ሰገራ ያሉ ምልክቶች ካጋጠማችሁ የቃር ምልክት ስለሚሆን ሐኪም ዘንድ በመሄድ መታየት ይኖርባችኋል። ዛሬ እንግዲህ የምንመለከተው ቃርን የሚያመጡ ምግቦችን በዝርዝር እነግራችኋለሁ። አብራችሁ የምቆየው እኔ ዶክተር ናኦም ነኝ። ለዚህ ቻናል አዲስ የሆናችሁ ይህን ቻናል ሰብስክራይብ አድርጉ። ከጎን ያለውን የደወል ምልክት በመጫን በየዕለቱ መለቅላችሁን የጤና ፕሮግራሞች ማግኘት ትችላላችሁ። ወደ ዛሬው ቪዲዮ አልፋለሁ። አብራችሁን ቆዩኝ። አንደኛ፣ ከፍተኛ ቅባት ያላቸው ምግቦችን የምትመገቡ ከሆነ ቃር ምልክትን ልታዩ ትችላላችሁ። ከፍተኛ ቅባት ያላቸው ምግቦች የቃር ስሜት እንዲሰማቸው ያደርጋል። በተለይም እንደ ቺፕስ ያሉ ቅባት የበዛባቸው ምግቦች ምቾት ማጣትና ህመምን ያስከትላል። የኢሶፋንገስ መቆጣትን የሚያስከትሉ ንጥረ ነገሮችን በሰውነታችሁ ውስጥ እንዲያመነጩ በማድረግ የቃር ስሜትን ያባብሳሉ። ስለዚህ ከፍተኛ ቅባት ያላቸው ምግቦች በሆድ ውስጥ ቁርጠት ያስከትላል። እናም ደግሞ የጨጓራ አሲድ ወደ ጉሮሮ ውስጥ እንዲመለስ ያደርገዋል። ይህም ቃር በመባል የሚታወቀውን የማቃጠል ስሜት እንዲሰማቸው ያደርጋል። ቅባት የበዛባቸው ምግቦች ለመዋሃድ እጅግ በጣም ብዙ ጊዜ ይቆያሉ። ስለዚህ አጠቃላይ ስለሚከብዱም በሆድ ውስጥ ረዘም ላለ ጊዜ ይቆያሉ። ይህም መዘግየትን እና የጨጓራ ግፊትን ይጨምራል። ይህም የታችኛው የጉሮሮአችን ክፍል ያለ አግባብ እንዲከፈት ስለሚያደርግ የጨጓራ አሲድ ወደ ጉሮሮአችን ውስጥ እንደገና እንዲመለስ ያደርገዋል። አንዳንድ ጊዜ ከፍተኛ ቅባት ያላቸው ምግቦች ጨጓራ ብዙ አሲድ እንዲያመነጭ ያደርጋሉ። ይህ የጨጓራ አሲድ መጨመር የቃር ምልክቶችን ያባብሳል። ቅባት የበዛባቸው ምግቦች በመጠኑ በመመገብ ወይም ደግሞ ከምግብ ውስጥ በማስወጣት ቃር የመከሰት እድልን መቀነስ ትችላላችሁ። ይህም ማለት ከአመጋገባችሁ ስብን ሙሉ በሙሉ ማስወገድ ሳይሆን አጠቃላይ ግን ጤናማ የሆኑ ስቦችን መመገብ ትችላላችሁ። በጤናማ ደረጃ የበለጸጉ ስቦች እንደ አቮካዶ፣ ለውዝ ያሉ ጤናማ ስብ የበለጸጉ ምግቦች ናቸው። ስለዚህ ቅባት ያላቸው ምግቦች ስለሆኑ የተሻለ አማራጮች ይኖሯችኋል። አጃ፣ አትክልት፣ ቀይ ስጋና ፍራፍሬዎችንም ያካትታሉ። እነዚህ ምግቦችን ብትመገቡ ለቃር የመጋለጥ እድላችሁ እጅግ በጣም አነስተኛ ስለሚሆን እነዚህን ቅባት ያላቸው ምግቦችን በመመገብ ቃርን ማስወገድ ትችላላችሁ። እናም የሆድ አሲድን ለማስወገድ እጅግ በጣም የሚረዳችሁ ይሆናል። ሁለተኛ፣ ቅመም የበዛባቸው ምግቦች ናቸው። ቅመም የበዛባቸው ምግቦች መመገብ የቃር ስሜትን ያባብሳል። ቅመም የበዛበት ምግብ ስትመገቡ ምግብ በሆድ ውስጥ ረዘም ላለ ጊዜ እንዲቆይ ያደርጋል። ለቃር ስሜት ተጋላጭነትን ይጨምራል። ምክንያቱም የምግብ በሆድ ውስጥ ረዘም ላለ ጊዜ በቆየ ቁጥር የጨጓራ አሲድ ወደ ኢሶፈንገስ የመመለስ እድል ይጨምራል። በተጨማሪም ቅመም የበዛባቸው ምግቦችን መመገብ የኢሶፈንገስ ሽፋንን መቆጣትን ያስከትላል። ይህ ደግሞ የቃር ምልክቶችንም እንደዛው የሚያባብስ ስለሚሆን አጠቃላይ የህመም ስሜት በተለምዶ ከጡት አጥንት ጀርባ የሚጀምርና ወደ አንገትና ጉሮሮ ሊዛመት የሚችል የማቃጠል ስሜትን ያስከትላል። የቃር ምክንያት የጨጓራ አሲድ ጉሮሮ መመለስ ነው። ስለዚህ በተለያዩ ምክንያቶች ሊከሰት ይችላል። የተዳከመ የታችኛው ኢሶፈንገስ የሆድ ግፊት መጨመር አንዱ ምክንያት ነው። ስለዚህ ቅመም የበዛባቸው ምግቦችን ከተመገባችሁ በኋላ ወዲያውኑ ከመተኛት መቆጠብ፣ ምክንያቱም ይህ በሽታ ያባብሳል። ምልክቶቹ እየባሰ የሚወዱ ከሆነ አንቲ አሲድ ወይም ደግሞ ሌሎች መድኃኒቶች ሐኪም ባዘዘው መንገድ መውሰድ ይኖርባቸዋል። በተደጋጋሚ ቃር የሚያጋጥማችሁ ከሆነ የጨጓራ እጢ በሽታ ምልክት ሊሆን ስለሚችል ትክክለኛ ምርመራ በማድረግ ሕክምና ማግኘት እጅግ በጣም የሚኖርባችሁ ይሆናል። ሶስተኛ፣ ቸኮሌት ነው። ቸኮሌት የቃር ህመምን ከሚያባብሱ ምግቦች አንዱ ነው። እንደ ካካኦና ካፌን ያሉ በቸኮሌት ውስጥ ያሉ ንጥረ ነገሮች የኢሶፈንገስ ለአሲድ ተጋላጭነትን ይጨምራሉ። ካፌን ጋር ተመሳሳይነት አለው። ይህም ወደ የታችኛውን የኢሶፈንገስ በተለምዶ ጨጓራዎች ውስጥ የሚገኙ ንጥረ ነገሮችን ወደ ጉሮሮ ውስጥ እንዳይገቡ የሚያደርጉ ጡንቻ ዘና እንዲል ያደርጋል። ይህም ለቃር መንስኤ ከሆኑት አንዱ ነው። ስለዚህ ቸኮሌት ከፍተኛ ስብ ይዘት ስላለው መጠን በላይ የሆነ የሐሞት እንዲመረት ያደርጋል። ይህም የጨጓራ ውስጥ ያለውን አሲድ መጠን ስለሚጨምር ቸኮሌት በብዛት ከመመገብ መቆጠብና እንደዚህ አይነት የቃር ምልክት የሚያጋጥማችሁ ሰዎች ከቸኮሌት መራቅ ይኖርባቸዋል። አራተኛ፣ ነጭ ሽንኩርት ነው። እጅግ በጣም ብዙ ጥቅሞችን በመስጠት ይታወቃል። ነገር ግን ጉዳቱ ይሄ ነው ማለት ነው። ለቃር ምልክት ያጋልጣችኋል። ነጭ ሽንኩርትን በምግብ መፍጫ ስርዓት ላይ የተለያዩ ተጽዕኖዎች የሚፈጥሩ ውህዶችን ይዟል። የደም ግፊትና ኮሌስትሮልን ጨምሮ
ለብዙ በሽታዎች መድኃኒትነት ጥቅም ላይ የዋለ ቢሆንም በጨጓራ ላይ ግን ያለው ተጽዕኖ የበዛ ይሆናል። ቃር የሚያስከትለው የጨጓራ አሲድ ወደ ጉሮሮ ውስጥ ተመልሶ ሲፈት የጉሮሮ መቆጣትና የማቃጠል ስሜትን ይፈጥራል። በነጭ ሽንኩርት ውስጥ የሰልፈር ውህድ በውስጡ ስለያዘ ለጤናችሁ እጅግ በጣም ጠቃሚ ቢሆንም ለመጥፎ አፍ ጠረንና እንደ ሆድ መነፋትና የሆድ ህመም ላሉ ችግሮች አስተዋጽኦ ያደርጋል። ይህ ንጥረ ነገር ቃር ተብሎ የሚታወቀው የማቃጠል ስሜትን ያስከትላል። በቀን ከ1 እስከ 2 ፍሬ ነጭ ሽንኩርትን መመገብ በአጠቃላይ ደህንነቱ የተጠበቀና ለጤናችሁ የሚጠቅማችሁ ይሆናል። ነገር ግን ነጭ ሽንኩርትን አብዝቶ መውሰድ እንደ ቃር ያሉ የማቃጠል ስሜት ያላቸው በሽታዎች ያጋልጣል። ነጭ ሽንኩርትን አብስሎ መመገብ የመባባስ እድሉን ወይም ደግሞ ይዘቱን ይቀንሷል ማለት ነው። ስለዚህ ነጭ ሽንኩርት በቃር ህመም ስሜት ላይ ያለው ተጽዕኖ ከሰው ሰው ይለያያል። አንዳንድ ነጭ ሽንኩርት ከተመገቡ በኋላ ቃር ሊያጋጥማቸው ይችላል። ሌሎቹ ደግሞ ምንም አይነት የጎንዮሽ ጉዳቱ ላይታያቸው ይችላል። ስለዚህ ነጭ ሽንኩርትን መጠን መቀነስና ነጭ ሽንኩርትን ከመመገባችሁ በፊት ብታበስሉት እጅግ በጣም የሚመከር ይሆናል። አምስተኛ ቡና በብዛት መጠጣት ነው። ቡና በተፈጥሮ አሲዳማ ነው። ይህም የኢሶፈንገስና የጉሮሮ መቆጣትን ያስከትላል። አጠቃላይ የጨጓራ አሲድ ምርት እንዲጨምር ያደርጋል። በተጨማሪ ኮርቲሶል በመባል የሚታወቀውን ውህድ ይዟል። ይህም የታችኛውን የጉሮሮ ክፍል የጨጓራ አሲድ ወደ ጉሮሮ ውስጥ ተመልሶ እንዳይፈስ የሚከላከል ጡንቻ ነው። የአጠቃላይ የታችኛው የጉሮሮ ክፍል ጡንቻ ሪላክስ በሚያደርግበት ወቅት የጨጓራ አሲድ ወደ ጉሮሮ ውስጥ በመግባት ቃር በመባል የሚታወቀውን የማቃጠል ስሜት ያስከትላል። በተጨማሪ በቡና ውስጥ የሚገኘው ካፌን የጨጓራ አሲድ እንዲመረስ ስለሚያደርግ የቃር ምልክቶችን የበለጠ የሚያባብስ ይሆናል ማለት ነው። ስለዚህ ቡና መጠጣት በሁሉም ሰው ላይ ቃር በመባል የሚታወቀውን የማቃጠል ስሜትን አያስከትልም። ይህ ማለት ግን ከሰው ሰው ይለያያልና አንዳንድ ሰዎች ላይ ይሄ ምልክት የሚታይ ይሆናል ማለት ነው። ስድስተኛ አልኮል መጠጣት ነው። ከመጠን በላይ አልኮል መጠጣት ቃርን ጨምሮ የአለርጂ ምልክቶችን ያባብሳል። በእርግጠኝነት አልኮል በተለያዩ መንገዶች ለልብና አጠቃላይ ደግሞ ለጤና እጅግ በጣም ጎጂ እንደሆነ ይታወቃል። አልኮል የተለያዩ ኬሚካሎችን በውስጡ የያዘ ሲሆን ሕዋሳትን በቀጥታ የሚያስቆጣ ሲሆን ይህም ቃርን ያስከትላል። አልኮል ስትጠጡ ጨጓራ ብዙ ጊዜ አሲድ እንዲያመነጭ በማድረግ የጨጓራ አሲድ ወደ ኢሶፈንገስ ውስጥ ከገባ በኋላ ቃርን ያስከትላል። ስለዚህ በምግብ መፍጫ አካላት ላይ ከፍተኛ የሆነ ጫና ይፈጥራል። ስለዚህ የምግብ እንቅስቃሴ የሚቀንስና የጤና እክልም ካለባችሁ አልኮል የሚያባብሰው ይሆናል። ይህም ረዘም ላለ ጊዜ የጨጓራ አሲድ እንዲመረት ያደርጋል እናም ቃር የመጋለጥ እድላችሁን ይጨምራል። ከአልኮል መጠጥ ጋር ተያይዞ የሚከሰት ቃር ለመቆጣጠር ወይም ደግሞ ለመከላከል በልክ መጠጣት፣ በባዶ ሆድ ከመጠጣት መቆጠብና ቃርን የሚያስከትሉ መጠጦችን መርጦ መጠጣት እጅግ በጣም ይመከራል። በተጨማሪም ከጠጣችሁ በኋላ ቀና ብላችሁ መቀመጥን መልመድ ይኖርባችኋል። አልኮል ሌሊት ላይ ከመጠጣት መቆጠብና ወይም ደግሞ መከላከል ትችላላችሁ። መጨረሻም በአኗኗር ዘይቤያችሁ ላይ እጅግ ማስተካከል ያሉባችሁን እነዚህ ነገሮችን በመተግበር ቃርን መከላከል ትችላላችሁ። ለዛሬ ይዤላችሁ የመጣው ትምህርታዊ የጤና ቪዲዮ ይሄንን ይመስላል። እንደተማራችሁበት ተስፋ አረጋለሁ። በነገው ዕለት በሌላ ጠቃሚ ትምህርታዊ ቪዲዮ እስከምንገናኝ መልካም ጊዜ። ለዚህ ቻናል አዲስ የሆናችሁ ይህን ቻናል ሰብስክራይብ አድርጉ። ከጎን ያለውን የደወል ምልክት በመጫን በየዕለቱ መለቅላችሁን የጤና ፕሮግራሞች ማግኘት ትችላላችሁ። በነገው ዕለት እስከምንገናኝ መልካም ጊዜ። ቻው ቻው።